ሰላም እንዴት ናችሁ? በዚህ ቪዲዮ ስለ ጃፓኒዝ ገቨርንመንት ስኮላርሺፕ ወይም ሚክስድ ስኮላርሺፕ ዲቴይል ኢንፎርሜሽን ሼር የማደርጋችሁ ይሆናል። ምን አይነት ሪኳየርመንቶችን ይጠይቃል፣ አፕሊኬሽን ፕሮሰሱስ እንዴት ነው፣ እንዲሁም ደግሞ ከየት ነውስ የምናገኛቸው የምን አይነት ነገሮችን በዚህ ዓመት ሪኳየር ያደርጋን የሚለውን ኤቭሪ ዲቴይል ስቴፕ ባይ ስቴፕ የማሳያችሁ ይሆናል። ከዛ በፊት ግን ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። እንዲሁም ደግሞ የተለያዩ ስኮላርሺፖች እና ዲቴይል ኢንፎርሜሽኖች እንዲደርሷችሁ የኖቲፊኬሽን በተኗን ኦን ማድረጋችሁ እንዳትረሱ። ወደ ቪዲዮ። የመጀመሪያው ስቴፕ ቴሌግራም ላይ ባስቀመጥኩት ሊንክ ወይም ደግሞ ኦፊሻል የኤምባሲው ድረገጽ ላይ ስትገቡ የምታገኙት ፔጅ ይህንን ይመስላል። ስለዚህ ስለ ሚክስድ ጃፓኒዝ ገቨርንመንት ስኮላርሺፕ 2026 ላይ ነው የሚያወራው። እዚህ ጋር በደንብ ዲቴይል ኢንፎርሜሽን አለ። የመጀመሪያው እያንዳንዱን ብሬክዳውን አድርገን እናያለን ማለት ነው። ዴድላይኑ እስከ 30 ሜይ ድረስ ይቆያል፣ አንድ ወር ማለት ነው። ከዛ ውጪ ደግሞ ምን አይነት ነገሮችን ይጠይቃል ምናምን የሚለውን ዲቴይሉ ኢንፎርሜሽኑን እዚሁ ጋር ማግኘት ትችላላችሁ ማለት ነው። እዚህ ጋር ራፍሊ ለመግለጽ ያክል ጋይድላይን አለው። ኤሊጂብል ናሽናሊቲው ኢትዮጵያን ናሽናሊቲ መሆን አለበት። ምክንያቱም ላይክ ኤምባሲ ኦፍ ጃፓን ኢን ኢትዮጵያ ነው አፕላይ የሚደረገው። ከዛ ውጪ ግን ነን ኢትዮጵያን ሲቲዝን ከሆኑ እዛው ባላችሁበት ሀገር ወይም ዜግነታችሁ ባለው ኤምባሲ አፕላይ ማድረግ ትችላላችሁ ማለት ነው። ከዛ ውጪ ደግሞ ታይፕስ ኦፍ ስኮላርሺፖች አሉ። ላይክ ምን ስኮላርሺፖችን ነው የሚያካትተው የሚለውን ማለት ነው። የመጀመሪያው ሪሰርች ስቱደንት ፕሮግራም ነው። ሪሰርች ስቱደንት ፕሮግራም ማለት ማስተርስንና ፒኤችዲን ያጠቃልላል ማለት ነው። ከዛ ውጪ አንደር ግራጁዌት ስቱደንት አለ። እንዲሁም ደግሞ በኮሌጅ ደረጃ የሚሰጡ የቴክኖሎጂ ፕሮግራሞችንም ያካትታል ማለት ነው። ስለዚህ ከሶስቱ ሌላ ኮርሶች ወይም ነን ኤዱኬሽን ወይም ደግሞ ትሬኒንግ ወይም ቮኬሽናል ምናምን የሚሉትን ብዙም አያጠቃልልም ማለት ነው። ስለዚህ ከሶስቱ ናቸው በዋናነት የሚሰጡ የፕሮግራም አይነቶች ማለት ነው። እያንዳንዱን ዲቴይል ስለምናይ ችግር የለውም። ሌላኛው ደግሞ ሰሚሽን ዴቱ ቅድም እንዳልኳችሁ 30 ሜይ ላይ ነው የሚያልቀው። ከዛ ውጪ ደግሞ ዘንድሮ ምንድነው የሚሆነው በፖስታ ቤት ነው የሚላከው። ላይክ የሚጠየቁትን ዶክመንቶች እዚህ ጋር ስንገባ አሁን በኋላ አሉ በደንብ ዲፕሊ ሰርተፊኬቶች አሉ። የሄልዝ ሰርተፊኬት ማስገባት አለባችሁ፣ ፎርሙ አለ፣ ዶክመንታችሁ ምናምን አለ እና እሱ ጋር የምትልኩት ምንድነው በፖስታ ቤት ነው። በፖስታ ቤት ሲላክ ለኤምባሲው ነው የሚላከው። እዚህ ጋር የተጻፈው አድሬስ በዚህ ፖስታ ቤት ሄዳችሁ በዚህ ፖስታ ሳጥን ቁጥር ይላካል ማለት ነው። ሌላኛው አራተኛው ፖይንት ኦፍ አቴንሽን ነው። ያ ማለት ላይክ ስኬጁል ምናምን ቼንጅ ካለ እዚህ ጋር እናሳውቃለን ነው የሚለው። ከዛ ውጭ ደግሞ ኮፒ ኦፍ ግራጁዌት ሰርቲፊኬሽን ዊዝ ኦሪጂናል ዩኒቨርሲቲ ስታምፕ እና ላይክ ኤምባሲው እንደ ኦሪጂናል ግራጁዌት ሰርቲፊኬት ይቀበላል ነው። ያ ማለት ኮፒውን ነው የሚፈልጉት። ስለዚህ ዋና ዶክመንታችሁን በጭራሽ እንዳትልኩ። ምክንያቱም ፖስታ ቤት ላካችሁት ማለት ነን ሪተርነብል ዶክመንት ነው የምትልኩት። ስለዚህ የዶክመንታችሁን የዲግሪያችሁን ወይም ደግሞ የፒኤችዲ ከሆነ አፕላይ የምታደርጉት ለማስተርሳችሁ ምናምን የ12ኛ ክፍል ምናምን ወረቀታችሁን ዋናውን ኦሪጂናሉን እንዳትልኩ ለማለት ነው። ከዛ ውጪ እዚህ ጋር በደንብ ተጽፏል፣ ዲቴይል ተጽፏል። ላይክ ኦል አፕሊኬሽንስ ዶክመንት ኒድ ቱ ቢ ታይፕድ ነው። ያ ማለት በእጅ ጽሁፍ ምናምን አይቻልም ነው። በእጅ ጽሁፍ አይቻልም። ከዛ ውጪ ፎቶም ደግሞ ግሉድ ነው የምታደርጉት፣ ማለት በማስቲሽ ወይም በምናምን ጀርባውን ቀብታችሁ አታች ነው የምታደርጉት አፕሊኬሽን ፎርሙ ላይ ማለት ነው። ከዛ ውጪ ግን በስቴፕለር ምናምን አይመታም ነው። እዚህ ጋር የስክሪኒንግ ፕሮሰስ ነው። እሱ ብዙም ኮንሰርን ላይ ያደረጋችሁ አይገባም። መጀመሪያ የዶክመንት ፕሪፓሬሽኑን እና አፕላይ ካደረጋችሁ በኋላ እንዴት ስክሪኒንግ ይደረጋል የሚለውን ነው እዚህ ጋር የሚያብራራው። እሱን በኋላም ቢሆን አፕላይ ከተደረገ በኋላ ሪቪው ማድረግ ይቻላል። የፈርስት ስቴፕ የሚሆነው እነዚህን ራፍሊ ክሊር ካረኩላችሁ በኋላ እያንዳንዱን ብሬክዳውን አድርገን ደግሞ የምናይበት ሴክሽን እንግባ። የመጀመሪያው እስኪ ሪሰርች ስቱደንት ፕሮግራም ላይ ወይም ማስተርስ ፒኤችዲ ላይ ምን አይነት ነገሮች ይጠየቃሉ እና እንዲሁም ደግሞ ስለ አፕሊኬሽን ፎርሙ፣ ስለ ሄልዝ ሰርቲፊኬቱ፣ እንዲሁም ደግሞ ሪሰርች ፕላን፣ ሪሰርች ቲም ምናምን የሚባሉ ፎርሞች አሉ። እነሱን እንዴት መሙላት እንችላለን የሚለውን ላይክ ብሪፍሊ ኤክስፕሌን ላደርግላችሁ። መጀመሪያ እዚህ ጋር ስትገቡ ሪሰርች ስቱደንት ፕሮግራም የሚለው ላይ ኤችቲኤምኤል ሊንክ አስቀምጠዋል።
ሶ እሱን ሊንክ ስነካው ወዴት ይወስደናል? እዚህ ጋር ኦፊሻሊ ስተዲ ኢን ጃፓን ወይም ደግሞ ሚክስድ ዌብሳይታቸው ጋር ይወስደናል። ስለዚህ አጠቃላይ ምንድነው ኤምባሲ ሪኮመንዴሽን ነው፣ ምክንያቱም በኤምባሲ ነው አፕላይ የሚደረገው። ስለዚህ እዚህ ጋር አፕሊኬሽን ፎር ሪሰርች ስቱደንት ይላል። ኤምባሲ ሪኮመንዴሽን ፕሮሲጀሩ አለ፣ እዚህ ጋር ዲፕ ፕሮሲጀሩ አለ። ሶ እዚህ ጋር በደንብ እናንተም ዲቴይል እዩት። እኔ ራፍሊ ነው የምነግራችሁ እንዳልኳችሁ። ሶ ዶክመንትስ ፎር አፕሊኬሽን የሚሉት ላይ ምን ምን አይነት ዶክመንቶች መዘጋጀት አለባቸው ምናምን የሚለውን እዚህ ጋር ጋይድ ላይን አስቀምጠዋል። አፕሊኬሽን ጋይድ ላይን ሶ ይሄ ማለት ነው አፕሊኬሽን ጋይድ ላይኑ በደንብ እያንዳንዷን ስቴፕ ግልጽ አድርጎ ነው የሚያሳየው። ሶ እሱን በደንብ እናንተ አንብቡትና እኔ ቀጥታ ወደ አፕሊኬሽን ፎርሞቹን ልግባላችሁ። ጥያቄም ካላችሁ በኋላ ኮሜንት ላይ ስለምትጽፉልኝ በደንብ ዲስከስ ማድረግ እንችላለን። ስለዚህ የመጀመሪያው ምንድነው የሚሆነው እዚህ ጋር የተለያዩ አፕሊኬሽን ፎርሞች አሉ የሚጠበቅባችሁ ማለት ነው እንድትሞሉትና ፕሪንት አድርጋችሁ ሰሚት እንድታደርጉ ማለት ነው። ስለዚህ የመጀመሪያር አፕሊኬሽን ፎርሙ ነው። ከዛ ውጪ ደግሞ ፕሌስመንት ፕሪፈረንስ አፕሊኬሽን ፎርም ይባላል። ላይክ ፕሌስመንታችሁ የት ነው መማር የምትፈልጉት ዩኒቨርሲቲው ምናምን የሚሉትን የምታስቀምጡበት ማለት ነው። ከዛ ውጪ ደግሞ ፊልድ ኦፍ ስተዲ እና ምን ፊልድ ነው መማር የምትፈልጉና ስለዛ ፊልድ ሪሰርች ፕላናችሁን በተወሰነ ደረጃ የምታስገቡበት ፎርም አለ እዚህ ጋር። ከዛ ውጪ ሰርቲፊኬት ኦፍ ሄልዝ አለ። ሶ ይሄ ሰርቲፊኬት ኦፍ ሄልዝ በዶክተሩ ነው መሞላት ያለበት ነው የሚለው። ስለዚህ እዛ ጋም ምን ምን ነገሮችን ማካተት እንዳለባችሁ እንዲሁ ላይክ ክሊር እንዲሆንላችሁ ከፍቼ ምናምን አሳያችኋለሁ። ከዛ ውጪ ሌላኛው ሪኮመንዴሽን ሌተር አለ። ሪኮመንዴሽን ሌተር ከምትሰሩበት መስሪያ ቤት አንድ እንዲሁም ደግሞ ከተማራችሁበት ፕሮፌሰሩ ወይም ደግሞ ሱፐርቫይዘራችሁ የነበረው ወይም ዲፓርትመንት ዲኑ ምናምን የሚፈርምበት ሪኮመንዴሽን ሌተር ሳምፕል አላቸው። ስለዚህ የመጀመሪያው ሪኳየርመንታቸው ምንድነው? አፕሊኬሽን ፎርሙን እነዚህን እንዲሁም ሰርቲፊኬት ኦፍ ሄልዙን እነሱ በሰጡት ፎርማት ነው፣ በዚሁ ፎርም ነው ማስሞላት ያለባችሁ። በሌላ ፎርም ወይም በሌላ ወረቀት ማስጻፍና ማምጣት አይጠበቅባችሁም። ግዴታ በእነሱ ፎርማት ነው መከተል ያለባችሁ። ነገር ግን ሪኮመንዴሽን ሌተሩ በማንኛውም ፎርማት መሆን ይችላል። ጀስት ሳምፕል ነው እዚህ ጋር ያስቀመጡት። ምን ምን አይነት ነገሮች ይካተታሉ የሚለውን ሪፈር እንድታደርጉ ነው። ከዛ ውጪ በዋናነት ደግሞ ቼክ ማድረግ ያለባችሁ ምንድነው? እዚህ ጋር ፒዲኤፍ ቪወር አለ። እነዚህ ዶክመንቶች ፒዲኤፍ ናቸው፣ ፒዲኤፍ ፋይል ናቸው። ስለዚህ እዛው ፒዲኤፍ ላይ ነው የምትጽፉ። ላይክ ስማችሁን፣ ፓስፖርታችሁን፣ የት ነው ምናምን የሚለውን በሙሉ እዚህ አፕሊኬሽን ፎርሙ ላይ የሚጠየቀውን የምትጽፉት እዛው ፒዲኤፍ ላይ ነው። ላይክ ፕሪንት የምታደርጉት በኋላ ነው፣ ሞልታችሁ ከጨረሳችሁ በኋላ ማለት ነው። ስለዚህ ላይክ እሱን አሳያችኋለሁ እንዴት እንደምትጽፉ ምናምን። ነገር ግን ፎከስ ማድረግ ያለባችሁ እዚህ ጋር ይቺ አዶቢ ሪደሯ፣ አዶቢ ሪደር ካለላችሁ ፒሲያችሁ ላይ ምናምን ይቺን ዳውንሎድ አድርጋችሁ በዚህ ላይ ኤዲት ማድረግ ትችላላችሁ ነው ሀሳቡ። እሺ፣ ስለዚህ በዋናነት የመጀመሪያው ስቴፕ ላይ እንሂድና እዚህ ጋር እንዳልኳችሁ አፕሊኬሽን ጋይድ ላይኑን እናንተ ማየት ትችላላችሁ። በደንብ ስትሬት ፎርዋርድ የሆነ ኢንፎርሜሽን ነው ሼር የሚያደርጓችሁ። ከዛ ውጪ አፕሊኬሽን ፎርሙ ላይ የመጀመሪያው ላይ አፕሊኬሽን ፎርሙን እንደዚህ እንከፍታለን። ስለዚህ ይሄ ነው የ2026 አፕሊኬሽን ፎርም ማለት ነው። ለማን ነው ይሄ? እንዳልኳችሁ ሪሰርች ስቱደንትስ ነው። ሪሰርች ስቱደንትስ ማለት ምንድነው? ማስተርስ እና ፒኤችዲ ተማሪ መማር ለምትፈልጉ ልጆች ማለት ነው። ሶ እዚህ ጋር ምንድነው? እዚህ ጋር ኤዲቴብል ነው። ላይክ እንዳልኳችሁ ኢንስትራክሽኖች አሉ። ኢንስትራክሽን ላይ በካፒታል ሌተር እንድትጽፉ እንዲሁም ደግሞ ላይክ በዌስተርን ካላንደር ነው መጻፍ ያለባችሁ። ላይክ ዴት ኦፍ በርዛችሁን ምናምን የሚሉትን ነገሮች ነው። ሶ እዚህ ጋር ደግሞ የአያታችሁን ስም ትጽፋላችሁ። ለምሳሌ እኔ ዝም ጀስት ላስገባ በካፒታል ሌተር ነው ከበደ ብለው ላይክ እዚህ ጋር ደግሞ አበበ፣ እዚህ ጋር ደግሞ ላይክ ሰምበዲ ላይክ እንደዚህ ብዬ ላይክ የዋና ስም አለ፣ የአባት ስም አለ፣ የአያት ስም አለ ማለት ነው። የዚህ ጋር የአያት ስም አለ፣ እዚህ ጋር የፋዘር ስም አለ፣ እዚህ ጋር ደግሞ የተማሪው የዋና ስሙ አለ። ስለዚህ በዚህ መልኩ ስማችሁን ታስገባላችሁ። እዚህ ጋር ወንድ ከሆናችሁ ይችን ቲክ ማድረግ ነው። ሴት ከሆናችሁ እዚህ ጋር ቲክ ታረጋላችሁ።
ከዛ ውጭ ሲንግል ከሆናችሁ እዚህ ጋር ማሪድ ካደረጋችሁ እዚህ ጋር ካገባችሁ ናሽናሊቲ እዚህ ጋር ላይክ መጻፍ ትችላላችሁ። ከዛ ውጭ ደግሞ ጃፓኒዝ ናሽናሊቲ ያላችሁ ወይ ምናምን ነው የሚለው ላይክ የለም ነው በሚለው ነው። ዴት ኦፍ በርዝ ላይ እዚህ ጋር መሙላት አለባችሁ። ሌላው ሪኳየርመንታቸው ምንድን ነው? የበርዝ ዴታችሁ ከመቼ ነው መሆን ያለበት ማለት ነው። እዚህ ጋር እንደምታዩት ኤፕሪል ከ1991 በኋላ የተወለደ ነው ላይክ አፕሊኬሽን እንትን የሚለው ማለት ነው። ያ ማለት 1991 ማለት በፈረንጆች ማለት ነው። ስለዚህ አፕሮክሲሜትሊ 33 ዓመት እና ከዛ በላይ 33 34 ዓመት የሆነው እና ከዛ በታች 31 30 29 ምናምን እንደዚህ ያላችሁ እድሜያችሁ እንደዛ የሆናችሁ ናችሁ ኤሊጂብል። ከዛ በላይ የሆናችሁ ኤሊጂብል አይደላችሁም ማለት ነው። ከዛ ውጭ እዚህ ጋር የቤዚክ ኢንፎርሜሽኖች ናቸው እንዳልኳችሁ። እዚህ ጋር ፎቶ አታች የምታደርጉበት ነው። ይኸው ሳይዙንም አስቀምጠውላችኋል። ፎቶአችሁን በኋላ ጨርሳችሁ ከጀርባው ስማችሁንና ናሽናሊቲያችሁን ትጽፉና ደን እዚህ ጋር በግሉ ታደርጉታላችሁ ማለት ነው። ላይክ በማስቲሽ በምናምን ቀብታችሁ እዚህ ጋር አታች ታደርጉታላችሁ ማለት ነው። በስቴፕላር ምናምን አይመታም እንዳልኳችሁ። ከዛ ውጭ ከረንት አድሬስ ምናምን አለ። እዚህ ጋር ስትሬት ፎርዋርድ ናቸው። ላይክ ምንም ቻሌንጅ የሚያደርግ ፓርት የለውም አፕሊኬሽን ፎርሙ። ለምንድን ነው መማር የምትፈልጉት፣ መቼ ነው መሄድ የምትፈልጉት ምናምን የሚሉ በጣም ቤዚክ የሆኑ አሉ። ስልክ ቁጥር፣ ኢሜይል፣ እነዚህን በደንብ ሲሪየስ ሆናችሁ መሙላት ይጠበቅባችኋል፣ ዋና ሪኳየርመንት ስለሆነ። ሌላው ደግሞ ምንድን ነው እዚህ ጋር መማር የምትፈልጉት ነው። ላይክ ሪሰርች ስቱደንት ላይ ነው ፕሮግራም ነምበሩ ማለት ነው። አንደር ግራጁዌት ስቱደንትስ ወይም ኮሌጅ ላይክ ተማሪ ነው ወይስ ምን አይነት እንትኖች ነው መማር የምትፈልጉት ነው የሚለው። እዚህ ጋር ሪሰርች ስቱደንት አሁን እያየን ያለ ነው ማስተርስ እና ፒኤችዲን ስለሆነ ማለት ነው። አክቹሊ ለአንደር ግራጁዌትም የተወሰነ ነገር ይለያያን እንጂ ማለት እዚህ ጋር አሁን እንዳልኳችሁ ለሪሰርች ስቱደንት የሚለውን ፎርም ነው የከፈትኩት። ከዛ በኋላ ግን ለአንደር ግራጁዌት ወይም ኮሌጅ መማር ለሚፈልጉ ልጆች የራሱን የቻለ ፎርም አስቀምጠዋል። እሱም ፎርም ነው ሞልታችሁ ሰሚት ማድረግ ያለባችሁ ማለት ነው። እሺ፣ ስለዚህ እዚህ ጋር እንዳልኳችሁ ቤዚክ ኢንፎርሜሽኖች ናቸው የሚጠየቁት። ላይክ እዚህ ጋር ካከበባችሁ በኋላ የሚመለሱ ነገሮች አሉ ምናምን። ይህንን በደንብ ማየት ትችላላችሁ። ላይክ እያንዳንዷን ላይን በላይን ማንበብ ግልጽ ስለሆነ ብዬ ነው። እዚህ ጋር ይሄኛው ደግሞ ምንድነው አካዳሚክ ሪከርድ ሴክሽን ነው። አካዳሚክ ሪከርድ ሴክሽን ማለት ፕራይሜሪ ላይ የት ነው የተማራችሁት፣ የት ነው ቦታውስ፣ ስኩል ኔሙ፣ ከዛ ከመቼ እስከ መቼ ነው ምናምን ብለው ቶታል ይሩን። ለምሳሌ ፕራይሜሪ ከ1 እስከ 8 ሲሆን 8 ዓመት ነው። እዚህ ጋር ከዚህ እስከዚህ ነው የተማርነው ዓመተ ምህረቱን ትጽፋላችሁ። 9 እና 10 11 እና 12 እዚህ ጋር ከዛ አንደር ግራጁዌት የጨረሳችሁበትን ዩኒቨርሲቲ ምናምን ትጽፋላችሁ። እዚህ ጋር ግራጁዌት ካረጋችሁ የስ ግራጁዌትድ ትሉታላችሁ። ይቺ ቲክ ታረጓታላችሁ እንደምታዩት ስክሪኑ ጋር ባችለር ሌቭል ነው ምናምን በሚለው። እዚህ ጋር ማስተርስ ካላችሁ ማስተርስ ትሞላላችሁ። ፒኤችዲ ላይክ አፕላይ የምታደርጉት ሰዎች እስከዚህ ድረስ ትሞላላችሁ ማለት ነው። ሌላም ካላችሁ ማስተርስ ሌቭል ሌላ 2 ማስተርስ ከጨረሳችሁ እነዚህን ሁለቶችን መሙላት ትችላላችሁ፣ 2 ማስተርስ ካላችሁ። ከዛ ውጪ እዚች ጋር ቶታል ላይክ ምን ያክል ዓመት እንደተማራችሁ እዚች ጋር ቶታሏን ታስቀምጣላችሁ ማለት ነው። ከዛ ውጪ እዚህ ጋር ሪማርክ ስፔሻል ኮንዲሽን ካላችሁ ማለት ጋፕ ይር ጋፕ ካለው ለምሳሌ በዚህ ምክንያት ይር ጋፕ አለው እንደዚህ ነበረ 10ኛ ክፍል የሆነ ነገር ነበር ከዛ ቆይቼ ነው 11 የገባሁት ምናምን የሚሉ ብቻ ሪዝኖች ካሏችሁ እዚህ ጋር ሪማርክ ላይ መጻፍ ትችላላችሁ። እንደን የልክ ነምበር 12 ላይ ደግሞ ምንድነው የሚጠይቀው ፊልድ ኦፍ ስፔሻላይዜሽን ስተዲድ ኢን ዘ ፓስት ይላል። ያ ማለት ከዚህ በፊት ምን አይነት ኮርሶች ነው። አሁን ለምሳሌ አካውንቲንግ ከተማራችሁ ባችለር ኦፍ አርት ቢኤ ኦፍ አካውንቲንግ እንደዚህ ብላችሁ ዲቴል አድርጋችሁ እዚህ ጋር የተማራችሁባቸውን ኮርሶች ምናምን ዲስክራይብ ማድረግ ትችላላችሁ እዚህ ኖት ላይ። ከዛ ውጭ እዚህ ጋር ደግሞ ምንድነው የሚለው ስቴት ዘ አርቲስት ኦር ሰብጀክትስ ኦፍ ቡክስ ኤንድ ቴሰስ ይላል። ላይክ ቴሰሳችሁን መመረቂያ ጽሁፋችሁን የሰራችሁበትን ወይም ፐብሊሽ ያደረጋችሁት ምናምን ካለ እዚህ ጋር እንድታስገቡ ነው የሚጠይቃችሁ።
ከዛ ውጪ ምንም ላይክ በጣም ቢግ ነገር የለውም። እዚህ ጋር አብስትራክቱን ቴሰሳችሁን ካላችሁ አብስትራክቱን ማስገባታችሁን እንዳትረሱ እዚህ ጋር። ከዛ ውጪ the first course you plan to take in Japan ይላል። ማለት ላይክ ማስተርስ ነው የምትፈልጉት፣ ላይክ ፒኤችዲ ነው፣ ፕሮፌሽናል ግራጁዌት ፕሮግራም ይባላላቸው፣ ወይም ደግሞ ዶክተሪያል ፕሮግራም ነው ወይ የሚለውን ፕራይሜሪሊ ላይክ ፈርስት ኮርስ ቾይዝ ያደረጋችሁት ምንድን ነው የሚለውን እዚህ ጋር መጻፍ ትችላላችሁ፣ ፕሮግራም ታይፑን ማለት ነው። and then like preferred months of arrival in Japan ይላል። ከዚህ ጋር መቼ ነው የሚለው ኦልሞስት አሁን ሴፕቴምበር ኢንቴክ ላይ ነው። ለሴፕቴምበር ኢንቴክ ስለሆነ ሴፕቴምበር ኢንቴክን መሙላት ትችላላችሁ፣ ወይም ደግሞ ኤፕሪል ላይም ኔክስት ኤፕሪል ላይ መሆን ይችላል። ግን አሁን ይሄ ዲፔንድ ስለሆነ አክቹሊ ሴፕቴምበር ኦር ኦክቶበር ላይ ነው ቲክ ማድረግ ያለባችሁ፣ ሴፕቴምበር ኦር ኦክቶበር ኢንቴክ ስለሆነ ማለት ነው። እንደን እዚህ ጋር ስራ አላችሁ ወይ የሚለውን ስራ ካላችሁ የስ ትላላችሁ፣ ኦርጋናይዜሽን ኔሙ ምናምን መቼ ከመቼ እስከ መቼ ሰርታችሁ ምናምን የሚለውን እዚህ ጋር ዲፕ ታስገባላችሁ። ሲምፕል ነው። እንደን ሞቲቬሽን ፓርት አለ። ሶ እዚህ ጋር ሞቲቬሽን ላይ ጥያቄዎች አሉ። 1 2 3 ጥያቄዎች እዚህ ጋር አሉ። ሶ እነሱን ክሊርሊ በማስረዳት ለምንን መማር እንደምትፈልጉ፣ ለምሳሌ ምንድነው ትሪገር ያደረጋችሁ ላይክ ያነሳሳችሁ ምንድነው ጃፓን ለመማር ኢንተረስታችሁን ያመጣው ምን ነገር ነው ትሪግ ያደረጋችሁ ነው የሚለው። ሶ ስለ ትምህርት ኳሊቲያቸው፣ ስለ ሀገሪቷ ወይ ሰምቲንግ ወይ የእናንተ ስፔሻል ኬዝ ካለ እሱን እዚህ ጋር ዲስክራይብ ማድረግ ትችላላችሁ። and then why do you choose Japan as destination to study graduate level education ይላል። ሶ ይሄም ራሱን የቻለ ጥያቄ ስለሆነ መልሱም ደግሞ ከዚህኛው የተለየ ከቁጥር 1 የተለየ መሆን አለበት ማለት ነው። and then የሶስተኛው ጥያቄ ደግሞ what kind of things do you think you can contribute to Japan and your home country through your experience of studying in Japan ይላል። ያ ማለት ጃፓን ከተማራችሁ ወይም እየተማራችሁ ለጃፓን ምን አይነት ኮንትሪቢዩሽን ይኖራችኋል፣ ለሀገራችሁ ውስጥ ምን አይነት ኮንትሪቢዩሽን ታቀርባላችሁ ነው። ያላይ ከዛ ስትማሩ ካልቸራል ኤክስቼንጅ ይኖራል። እንደዚህ ሶ ካልቸራል ኤክስቼንጅ እናደርጋለን፣ ቮለንተሪ ስራዎች ላይ ፓርቲሲፔት እናደርጋለን ምናምን አሉ ሪዝኖች። ሶ እነሱን ሪዝኖች በደንብ እዛ ጋር ዲስክራይብ ማድረግ ይጠበቅባችኋል ማለት ነው። ደን እዚህ ጋር ላንጉጅ ኤቢሊቲ አለ። ላንጉጁ ጃፓኒዝ ምችሉ ከሆነ እዚህ ጋር ስኬል ላይክ ኤክሰለንት ከሆናችሁ፣ ጉድ ከሆናችሁ፣ ፌር ከሆናችሁ፣ ፑር ከሆናችሁ ነው የሚለው። ስለዚህ እዚህ ጋር ሪዲንግ ላይ ጃፓኒዝ አሪፍ ከሆናችሁ 3 ትሉታላችሁ። ራይቲንግ ላይ አሪፍ ከሆናችሁ 3 ወይም 2 ወይም 1 ወይም ደግሞ ምንም ከእንትን ፑር ከሆነ 0 ትሞላላችሁ። እንግሊዘኛችሁ ላይ ደግሞ አሪፍ እንግሊዘኛ ስኪል ስለሆነ የሚጠበቅባችሁ እሱን እንትን ታደርጋላችሁ ማለት ነው። ሶ በዚህ መልኩ ቤዚክ የሆኑ ኢንፎርሜሽኖች ናቸው። ሼር ላይክ እዚህ ጋር ትጽፋላችሁ። ላይክ ኤዲቴብል ስለሆነ እነዚህን ትሞላላችሁ ማለት ነው። እዚህ ጋር ላይክ ሪሌሽንሺፕ ፔጅ ምናምን አለ፣ እሱን እንትን ታደርጋላችሁ። መጨረሻ ላይ እዚህ ጋር ዲክለር ታደርጉና አግሪ ታደርጉና እዚህ ጋር ቀኑን እየጨረሳችሁ ፎርሙን ሞልታችሁ የጨረሳችሁበትን ቀን ትጽፉና ፕሪንት ማድረግ ትችላላችሁ ማለት ነው። ላይክ ከጨረሳችሁ በኋላ ግን በደንብ ዲቴይሉን ማየት ይጠበቅባችኋል፣ ምንም አይነት ሚስቴክ ላለመስራት። ሶ አፕሊኬሽን ፎርሙ ይህንን ይመስላል ራፍሊ። ከዛ ውጭ ደግሞ የቀጣዩ ስቴፕ ምንድን ነው የሚሆነው? ሌሎችን ፎርሞች እንደዚሁ ራፍሊ ላሳያችሁ። እሺ ሁለተኛው ደግሞ ምንድነው? እዚህ ጋር ፕሌስመንት ፕሪፈረንስ አፕሊኬሽን ፎርም ነው የሚለው። ሶ ይሄ ፕሌስመንት ፕሪፈረንስ አፕሊኬሽን ፎርሙ ምንድን ነው የሚያካትተው? እዚህ ጋር እንዳልኳችሁ ስማችሁ አለ፣ በካፒታል ሌተር ነው የምትጽፉት። ኤቭሪቲንግ በካፒታል ሌተር ነው የሚጻፈው። ጀነራል እዚህ ጋር ሜል ወይም ፊሜል ከሆናችሁ ናሽናሊቲ ምናምን ቀደም አፕሊኬሽን ፎርሙ ላይ የሞላችሁት አይነት ላይክ እንትን ታደርጋላችሁ። ፊልድ ኦፍ ስተዲ ኢን ጃፓን ይላል። እዚህ ጋር ፊልድ ኦፍ ስተዲያችሁን መማር የምትፈልጉትን ጃፓን ውስጥ መማር የምትፈልጉትን ባችለር ማስተርስ ከሆነ ማስተርስ ኦፍ እንደዚህ ከዛ ዲቴል ፊልድ ኦፍ ስተዲ ኢን ጃፓን ይላል። እዚህ ጋር ዲፕሊ ምንድን ነው ላይክ ማለት እንዳልኳችሁ አካውንቲንግ ከሆነ አካውንቲንግ ላይ ስፔሻላይዝድ እንደዚህ ላይ ያሰብኩት እንደዚህ ነው ምናምን ብቻ ዲቴል ኢንፎርሜሽን እነሱ የሚፈልጉት አይነት
ላይክ ሊስት ማድረግ ነው። ላይክ በ50 ወርድ ዲስክራይብ ማድረግ ይጠበቅባቸዋል ማለት ነው ዲቴይል ኢንፎርሜሽን። እንደ እዚህ ጋር ምንድነው እዚህ ጋር 6ኛው ላይ the university in Japan you wish to attend ይላል። የት ዩኒቨርሲቲዎች አሉ። ስለዚህ እነሱ ጋር የት ዩኒቨርሲቲዎች ነው መማር የምትፈልጉ ምናምን የሚለውን እዚህ ጋር ትሞላላችሁ። ፈርስት ቾይስ፣ ሰከንድ ቾይስ እና ሰርድ ቾይስ ዩኒቨርሲቲዎችን እዚህ ጋር ታስቀምጣላችሁ ማለት ነው። ሶ እነሱን ዩኒቨርሲቲዎች ለማግኘት ጀስት ዩኒቨርሲቲስ ኢን ጃፓን ምናምን ብላችሁ ሰርች ብታደርጉ ሁሉንም ያመጣላችኋል። ሶ እዛ ጋር መምረጥ ትችላላችሁ፣ ወይም ደግሞ ቅድም እየገባንበት እዚህ ፎርም ላይ ማግኘት ትችላላችሁ ላይክ ዩኒቨርሲቲዎችን ማለት ነው። እሺ ሶ እዚህ ጋር ሰከንድ ቾይስ፣ ፈርስት ቾይስ ምናምን ይሄ ኦርደር ነው። በኦርደር ስለሆነ ለምሳሌ ፈርስት ቾይዛችሁን ሊጠብቁላችሁ ይችላሉ። ኮንሲደር የሚያደርጉት የመጀመሪያውን ቾይዛችሁን ነው፣ ከዛ ሁለተኛው፣ ከዛ ሶስተኛው ማለት ነው። ስለዚህ ኢንተረስታችሁን በደንብ አይታችሁ መሙላታችሁን እንዳትረሱ። እንደን በቃ ላይክ እዚህ ጋር እንዳልኳችሁ ፕሌስመንት ፕሪፈረንስ ፎርም ስለሆነ ስለ ዩኒቨርሲቲው ነው የት መማር እንደምትፈልጉ የት ዩኒቨርሲቲ ምናምን። ስለዚህ መጨረሻ ላይ እዚህ ጋር አግሪ ታደርጋላችሁ ማለት ነው። ላይክ በተባለው እንትን ምናምን የሚለው ነው አግሪ ታደርጉትና ፕሪንት ታደርጋላችሁ ማለት ነው። ስለዚህ ሁለተኛው ፎርም በጣም ቀላል የሆነች ፎርም ነች፣ እሷን ትሞላላችሁ። ሌላኛው ምንድነው ፊልድ ኦፍ ስተዲ እና ሪሰርች ፕላን ፎርም አለ። ሶ እሱንም እንደዚሁ ላይክ ብሪፍሊ የሆነ ኤክስፕላኔሽን ልስጣችሁና መጀመሪያ ምንድነው የምታደርጉት እንዳልኳችሁ ስም አለ እዚህ ጋር። አሁን ይሄ ኤዲቴብል አይደለም እዚሁ ጋር ግን በዳውንሎድ አድርጋችሁ በአዶቢ ስከፍቱት ኤዲቴብል ነው። ስለዚህ እዚህ ጋር ኤዲቴብል ነው። ስማችሁን፣ የአያታችሁን ስም፣ የራሳችሁን፣ የአባታችሁን አሞልታችሁ ናሽናሊቲ ምናምን። ከዛ እዚህ ጋር ፓስት ኤንድ ፕሬዘንት ፊልድ ኦፍ ስተዲ ይላል። የተማራችሁትና አሁን እየተማራችሁ ያላችሁት ካለ እዚህ ጋር በደንብ ትገልጻላችሁ። ከዛ ውጪ ደግሞ እዚህ ጋር ሪሰርች ቲም እና ፕላን ኢን ጃፓን ይላል። ሶ ምን አይነት ነው ሪሰርች ቲማችሁ ማለት እንትኑ ኤሪያው ማለት ነው። ሪሰርች ቲም ማለት ለምሳሌ ኤሪያው ላይክ ስፔሲፊክ ስፔሻላይዝ ማድረግ የምትፈልጉበት ኤሪያ፣ ለምሳሌ የፕሮጀክታችሁ ታይትሉ ለማለት ነው። የሆነ ፕሮጀክት መስራት ከፈለጋችሁ የዛ ፕሮጀክት ታይትል ምንድን ነው የሚለውን ሪሰርች ቲም ማለት እሱ ነው። የምትሰሩት ፕሮጀክትን ታይትሉን ወይም ኤሪያውን እዚህ ጋር ታስገባላችሁ። ከዛ ውጪ ደግሞ ስለዛ ታይትል ወይም ስለዛ ኤሪያ ፕላን ታዘጋጃላችሁ፣ ሪሰርች ፕላን። ሶ ይህንን ምን እንደሆነ ምን ማለት እንደሆነ ዲፕሊ ጉግል ላይ ሰርች ብታደርጉት በደንብ ታገኙታላችሁ፣ ሰርች ብታደርጉት ማለት ነው። ሶ እዚህ ጋር የሚጠየቁት በፓርቲኩላርሊ እነዚህ ናቸው። ሶ ፊልድ ኦፍ ስተዲያችሁ የተማራችሁት ፊልድ ኦፍ ስተዲ አለ። ከዛ ውጪ ሪሰርች ቲም እና ፕላን ኢን ጃፓን አለ። ሶ እዛ መማር የምትፈልጉትና መስራት የምትፈልጉበት ኤሪያ ወይም ደግሞ ታይትሉ ማለት ነው። የሪሰርቻችሁ ታይትል ምንድን ነው የሚለውን እዚህ ጋር በደንብ ብሪፍሊ ማስረዳት አለባችሁ። እንደን እዚህ ጋር ፕላኑም ደግሞ ምን አይነት ፕላን አድርጋችኋል ሪሰርቻችሁን ለመስራት የሚለውን በደንብ ዲቴይሉን ታስቀምጣላችሁ ማለት ነው። ሶ የሶስተኛው ፎርም ይሄንን ይመስላል። አሁን ያየነው ፊልድ ኦፍ ስተዲ እና ሪሰርች ፕላን ነው። ሶ በአራተኛነት ደረጃ ሰርቲፊኬት ኦፍ ሄልዝ የሚለውን እናያለን። ይሄንን የሚሞላው ዶክተሩ ነው። ስለዚህ የሆነ ጤና ጣቢያ ወይም ሆስፒታል ሄዳችሁ ፎርሙን ይዛችሁ ዶክተሩ እንዲሞላ ማድረግ ትችላላችሁ ማለት ነው። ሌላኛው ምንድነው ሪኮሜንዴሽን ሌተር ሳምፕል አለ። ሪኮሜንዴሽን ሌተር ሳምፕል ነው እንጂ ራሱን ፎርሙን እንድትጠቀሙ ግዴታ አይደለም። እንዳልኳችሁ ግን ምን አይነት ነገሮችን ይጠይቃሉ ወይም ላይክ እዚህ ጋር ምንድነው የሚለው this is a sample any form style of letter is to be accepted ይላል። ያው እንዳልኳችሁ በፈለጋችሁት አይነት ፎርማት መጠቀም ትችላላችሁ። ነገር ግን እዚህ ጋር ስቴት እንዳደረጉት ላይክ የሚያስፈልጉ ኢንፎርሜሽኖች እዚህ ጋር ስላሉ ምን አይነት ነገሮችን ያካትታል የሚለውን እነዚህን ጥያቄዎች ኢንክሉድ ብታደርጉ በጣም ተመራጭ ነው። እነሱ ሳምፕል ስላስቀመጡ እዚህ ጋር የተጻፉትን ጥያቄዎች የሚመልስ አይነት ሪኮሜንዴሽን ሌተር ማዘጋጀት ይጠበቅባቸዋል። እንዳልኳችሁ ከቀጣሪያችሁ ወይም አሁን ከምትሰሩበት መስሪያ ቤትና እንዲሁም ደግሞ ከትምህርት ቤታችሁ
ዲኑ ሊሆን ይችላል ወይም ደግሞ መምህራችሁ ሊሆን ይችላል ፈርሞ ማህተም ኦፊሻል ማህተማቸውን መተው ነው መስጠት ያለባቸው ማለት ነው። ፈርመው ማህተማቸውን አስቀምጠው ነው ማስገባት ያለባቸው። ስለዚህ በዋናነት እነዚህ ናቸው። በዋና ከዶክመንታችሁ ከዲግሪ እና ከትራንስክሪፕታችሁ በተጨማሪ እነዚህ 5 ፎርሞች ሪኮሜንዴሽን ሌተርን ጨምሮ በጣም ወሳኝነት አላቸው ለመመረጣችሁ ማለት ነው። ስለዚህ እነሱን በደንብ ፎከስ አድርጋችሁ ፎርሙን መሙላት ይጠበቅባችኋል። እዚህ ጋር አፕሊኬሽን ጋይድ ላይኑ አለ። አፕሊኬሽን ጋይድ ላይኑ እንዳልኳችሁ በደንብ ዲቴይል እያስረዳል። ስለዚህ ዲፊኒሽን ኦፍ ሪሰርች ስቱደንት ማለት ለምሳሌ those who are enrolled in master's course, doctoral course ወይም ደግሞ ፕሮፌሽናል ግራጁዌት ኮርስ ላይ ላይክ በግራጁዌት ስኩል ላይ ማለት ነው። እንደዛ አይነት ነገሮችን ነው የሚያካትተው ሪሰርች ስቱደንት ማለት። ፊልድ ኦፍ ስተዲ ምንድነው፣ ኳሊፊኬሽንስ ኤንድ ኮንዲሽንስ፣ እዚህ ጋር ኤጅ ሊሚቱ ምን ያክል ነው ምናምን የሚለውን ቅድም የነገርኳችሁ ነው። ኤፕሪል 2 እስከ 1991 ድረስ እየተወለደ መሆን አለበት። ከዛ በታች 1992 93 94 ምናምን እያለ ነው የሚቀበሉ እንጂ 1990 የተወለደ ሰው ኤሊጂብል አይደለም ማለት ነው በፈረንጆች። ፕሮሰስ ኦፍ አፕሊኬሽን እና ላይክ ይሄ መቼ ነው ሪቪው የሚደረገው፣ መቼ ነው ውጤት የሚታወቀው፣ መቼ ነው ኢንተርቪው የምንጠራው፣ መቼ ነው ሪትን ኤግዛም ላይ የምንጠራው ምናምን የሚለውን ነው የሚያስቀምጠው። ከዛ ውጭ እዚህ ጋር ዶክመንቶች አሉ። ቅድም የነገርኳችሁ ፎርሞች አሉ። ከፎርሞች በተጨማሪ የአካዳሚክ ትራንስክሪፕት፣ ሰርቲፊኬሽን ኦፍ ግራጁዌሽን እንዲሁም ደግሞ ሪኮሜንዴሽን ሌተሮችን ከሁለት ቦታ ማለት ነው ፍሮም ፕሬዚዳንት ዲን ኦር አካዳሚክ አድቫይዘር አት ዘ ከረንት ኦር ላስት ዩኒቨርሲቲ አቴንድድ እና እንዲሁም ደግሞ ሁለተኛው እዚህ ጋር ሪኮሜንዴሽን ሌተር ፍሮም ፕሬዘንት ኢምፕሎየር። ስለዚህ 2 ሪኮሜንዴሽን ሌተር ነው የሚጠየቀው። እንተን ፎቶግራፍ አለ። ላንጉጅ ሰርተፍኬት ካላችሁ ላንጉጅ ሰርተፍኬታችሁን እዚህ ጋር እንትን ታደርጋላችሁ ማለት ነው። ላይክ በጃፓኒዝ ወይም እንግሊሽ 3 ኮፒስ ይላል። ኖ ኦሪጂናል ዶክመንት ነሰሰሪ ይላል። 3 ኮፒ ነው ማስቀመጥ ያለባችሁ። the date of certification should be no earlier than ላይክ ከ2 ዓመት ያለፈው መሆን የለበትም ምናምን ነው የሚለው። እሱን ቼክ ማድረግ ትችላላችሁ ማለት ነው። ከዛ ውጪ ደግሞ አብስትራክት ቴሰስ፣ ሜዲካል ሰርቲፊኬታችሁን እነዚህን እዚህ ጋር አለላችሁ በሙሉ ዲቴሉ። ላይክ እነሱን ማካተታችሁ እንዳትረሱ። መጨረሻ ላይ ፎርሙን ሞልታችሁ ሬዲ አድርጋችሁ ማለት ነው። ይሄንን አፕሊኬሽን ጋይድ ላይን ዲፕሊ እናንተው ማንበብ ትችላላችሁ እዛው ዌብሳይቱ ጋር ማግኘት ስለምትችሉ ይሄንን በደንብ ዲፕሊ አንብባችሁ ኢቨን ፎርሙን ከመሙላታችሁና ከመጀመራችሁ በፊት ይሄንን አፕሊኬሽን ጋይድ ላይን በደንብ ተረድታችሁት መጀመር አለባችሁ ብዬ ሪኮመንድ አደርጋለሁ። ኦቨርኦል ጃፓኒዝ ገቨርንመንት ስኮላርሺፕ ወይም ሚክስድ ስኮላርሺፕ አፕሊኬሽን ፕሮሰስ ይህንን ይመስላል። ማንኛውም ግልጽ ያልሆነላችሁ ጥያቄ ካለ እዚህ ኮሜንት ስር አሳውቁኝ፣ እመልስላችኋለሁ። እንዲሁም የተለያዩ የስኮላርሺፕ ኦፖርቹኒቲዎች እንደ ብሪፍሊ ዲስክሪፕሽኖች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ኖቲፊኬሽንም እንዲደርሳችሁ የኖቲፊኬሽን በተኗን ኦን ማድረጋችሁ እንዳትረሱ። ስኮላርሺፕ ለሚፈልጉ ልጆች እንዲደርስ ሼር አድርጉት። ቴሌግራም ግሩፓችንንም ጆይን አድርጉ። ሻሎም